አዲሱ የጨረቃ ጉዞ ላለፉት 50 ዓመታት ማንም የሰው ልጅ የመሬትን ምህዋር በማለፍ ወደ ጨረቃ ጉዞ አድርጎ አያውቅም። ነገር ግን ከ4 ቀን በፊት ይህ ተቀይሯል። ናሳ በጣም ሲወራለት የነበረውን ወደ ጨረቃ ጉዞ ማድረግ ጀምሯል። ይህ ተልዕኮ አርቴሚስ 2 በሚል ተሰይሟል። በዚህ ተልዕኮ ላይ 4 አስትሮናውቶች ይሳተፋሉ። ይህም የጨረቃ ምህዋር በመዞር በተለያዩ መረጃዎች ከወሰዱ በኋላ ወደ መሬት የሚመለሱ ይሆናል። ነገር ግን ይህ ተልዕኮ በጨረቃ ላይ ማረፍን አያካትትም። ስለዚህ ይህ የሰው ልጆችን ወደ ጨረቃ ለመመለስ የሚደረግ ትልቅ ሂደት እንዲሁም ወደፊት ወደ ማርስ የሚደረገውን ጉዞ ካሁኑ ሳይንሳዊ መረጃዎችን ለማሰባሰብ የሚረዳ ይሆናል። ስለዚህ ይህንን ተልዕኮ ምን ልዩ ያደርገዋል የሚለውን ስንመለከት የሰው ልጅ ከ54 ዓመታት በኋላ ከመሬት በዚህ ርቀት ተጉዞ አያውቅም። ለመጨረሻ ጊዜ በተጓዘበት እንደ አውሮፓውያን አቆጣጠር በ1972 ወደ ጨረቃ መሄድ እንደሚቻል ለማሳየት የተፈጸመ ሲሆን እንዲሁም ሌሎች ምክንያቶች ቢኖሩትም አሁን ላይ ደግሞ ተመልሰን ወደ ጨረቃ መሄድ እንችላለን የሚለውን ለማሳየትና ሌሎች ሳይንሳዊ መረጃዎችን ለመሰብሰብ ነው። በናሳ ከኬኔዲ የህዋ ማዕከል የተላከው አርቴሚስ 2 የተሰኘው ሚሽን ከተነሳ በኋላ እነዚህ የሚሳተፉት አስትሮናውቶች ወደ ጨረቃ በመሄድ ጨረቃን በመዞር መረጃዎች ከሰበሰቡ በኋላ ጨረቃው ላይ ሳያርፉ ከ10 ቀናት በኋላ ወደ ምድር ተመልሰው የሚመጡ ይሆናል። ይህ ተልዕኮ እንደ ሙከራ ሁሉም ነገር እንደሚሰራ ለማረጋገጥና ወደፊት የሰው ልጅ በድጋሚ በሚቀጥሉት 10 ዓመታት ጨረቃ ላይ እንዲያርፍ የሚደረግ ቅድመ ተልዕኮ ነው። የአርቴሚስ 2 ተልዕኮ የተነሳው በናሳ በታሪኩ ትልቅና በጣም ኃይል ያለው ሮኬት በመስራት ወደ ጠፈር በማስወንጨፍ ነው። አስትሮናውቶቹ የያዘው ሮኬት የተነሳው ከአሜሪካ ከኬኔዲ የህዋ ማዕከል ነው። ይህ ሮኬት ጥልቀቱ 98 ሜትር ርዝመት ያለው ከተወነጨፈ በኋላ የምድር ምህዳር ሲለቁ 4ቱ አስትሮናውቶች ብቻ የሚይዘው የህዋ መጓጓዣ ይዟቸው እየሄደ ይገኛል። የዚህ ተልዕኮ አባላት ወደ ጨረቃ ምህዋር ለመድረስ ዋና ዋና የሆኑ ሙከራዎች የሆኑትን የህይወት ድጋፍ ሁኔታዎችን አሰሳ ማድረግና የግንኙነት ሲስተሞችን ሙከራ በማድረግ ከተሳካ በኋላ ወደ ጨረቃ ጉዟቸውን እያደረጉ ይገኛል። በዚህ ተልዕኮ የትኛውም የሰው ልጅ ከተጓዘበት ርቀው በመሄድ 402,000 ኪሎ ሜትር በላይ ርቀው መሄዱ ይሆናል። ጨረቃ ጋር ሲደርሱ አይቆሙም። በተቃራኒው ጨረቃን በመዞር ተመልሰው ወደ ምድር ይመጣሉ። ከጨረቃን በመራቅ የተለያዩ ምስሎችን ይዘው ይመጡ ይሆናል። ይህም ከማንኛውም የሰው ልጅ ከአፖሎ ተልዕኮን በመብለጥ ርቀው የሚሄዱበት ተልዕኮ ነው። በሚሽኑ የመጀመሪያዋ ሴት፣ የመጀመሪያው ጥቁር አሜሪካዊና የመጀመሪያው አሜሪካ ያልሆነ ግለሰብ ወደ ጨረቃ ምህዋር የሚሄዱበት ተልዕኮ ይሆናል። በተመሳሳይ የተልዕኮ የናሳ ትልቅ እቅድ አንዱ አካል ሲሆን ይህም በሚቀጥሉት 10 ዓመታት አስትሮናውቶችን በጨረቃ ላይ ለማስፈር እና ያንን ልምድ በመጠቀም ወደ ማርስ የሚደረገውን የወደፊት ተልዕኮ እውን ለማድረግ የሚደረግ ቅድመ ዝግጅት ነው። ሌላኛው የዚህ ተልዕኮ ምክንያት እየተባለ የሚገኘው ዓለም አቀፍ የጠረፍ ውድድር አካል ነው የሚል ነው። ምክንያቱም ቻይና በ2030 በጨረቃ ላይ ለማረፍ እቅድ አላት። ይህም ሁሉም ሀገሮች ጨረቃን እንደ መዳረሻ ብቻ ሳይሆን እንደ ድል በማየት በጨረቃ ላይ የሚገኙትን ውድ ማዕድናት በተጨማሪም ለረጅም ጊዜ የህዋ እቅድ ለማከናወን የሚረዳቸውን ነው። በምድር ላይ የተልዕኮ የፖለቲካም ውጤት አለው። በአሜሪካ በዚህ ሰዓት ከፍተኛ የፖለቲካ ክፍፍል ያለ ሲሆን ነገር ግን ይህ የተሳካለት የጨረቃ ጉዞ ጅማሮ ሀገራዊ አንድነትን ለማምጣትና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ቅድሚያ የሚለው ፖሊሲያቸው እንዲሁም አሜሪካ በህዋ ቀዳሚ መሆን አለባት የሚለው ሀሳባቸውን የሚደግፍላቸው ነው። ከፖለቲካና ከፉክክሩ ውጪ የተልዕኮ ከፍተኛ የሆነ ፋይዳ አለው። ይህም ከረጅም ጊዜ በኋላ ወደ ጥልቅ ውሃ የሚደረግ ጉዞ ነው እና የሚቀጥለውም ምን ይሆናል የሚለውን ማሳያ መጀመሪያ ነው። ምክንያቱም የናሳ እቅድ በዚህ ሰዓት ጨረቃ አይደለም፣ ጨረቃ የእቅዱ ማስጀመሪያ ነው። አራተኛ ቀኑን የያዘው ይህ አርቴሚስ 2 ተልዕኮ አስትሮናውቶቹ ወደ ጨረቃ ሲጓዙ የመሬትን ፎቶ ያነሱ ሲሆን ይህ ፎቶም የሚከተለውን ይመስላል። አሁን ላይ ወደ ጨረቃ እየቀረቡ እንደሆነ የሚያሳይ አስገራሚ ፎቶዎች ናሳ አጋርቷል። በነገው ዕለትም ወደ ጨረቃ ደርሰው የተለያዩ ፎቶዎችን የሚያነሱ ሲሆን ከዚህ በፊት በአፖሎ ተልዕኮም ያልተነሱ የጨረቃ ክፍሎችን በፎቶግራፍ የሚያነሱ ይሆናል። በዚህ ጊዜ ከምድር ጋር ያላቸው ግንኙነት ለ40 ደቂቃዎች ያክል የሚቋረጥ ሲሆን ነገር ግን ከዛ በኋላ ግንኙነቱ በመቀጠል ወደ ምድር ተመልሶ የሚመጡ ይሆናል።